ከሲኦል መውጣቴ ይበቃኝ ነበረ። በዚያ አላበቃም ፍቅሩ ጀመረ። የእግዚአብሔርን ቃል አነባለሁ። ኦሪት ዘፍጥረት ምዕራፍ 26 ከቁጥር 1 በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ገሬራ ሄደ። እግዚአብሔርም ተገለጠለት እንዲህም አለው፣ ይገለጥልሃል፣ ይገለጥልሻል። አሜን። አጃሃቶ እግዚአብሔር በአድራሻችሁ ይገለጣል። ሰው ፊት የነሳችሁ ወዳጅ ወንድም ጎረቤት ፊት የነሳችሁ ዛሬ መልእክት አለኝ። የሰራዊት ጌታ እግዚአብሔር ይገለጣል። ጩኹና ይገለጥልኛል። ስለዚህ ተገለጠለት ይላል። ምን ሆነለት? ተገለጠለት። እንዲህም አለው ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ከአንተ ጋር እሆናለሁ። ጩኹና ከኔ ጋራ ነው በሉ። ከኔ ጋራ ነው። እግዚአብሔር ከኔ ጋራ ነው በሉ። እግዚአብሔር ከኔ ጋራ ነው። እባርክህም አለው። እነዚህን ምድሮች ሁሉ ለአንተ ለዘርህ እሰጣለሁ። ለአባትህ ለአብርሃም የማልሁለትን መሐላ አጸናለሁ። የጠላት መሐላ ይፈርሳል፣ የእግዚአብሔር መሐላ ይጸናል። አሜን። ይጸናል። የጠላት ወሬ ይሰበራል፣ የእግዚአብሔር ቃል ኪዳን ይጸናል። አሜን። ለአንድ ሰው አወራለሁ፣ እግዚአብሔር የተናገረው ኪዳን ይጸናል። ይጸናል። ጨምራችሁ አሜን በሉ። አሜን። መጽሐፍ ሲናገር ትንቢተ ኢሳይያስ ላይ የሟርተኞችን ምልክት ከንቱ አደርጋለሁ፣ የሐሰተኞችንም ንግግር ከንቱ አደርጋለሁ፣ የባሪያዬን ቃል አጸናለሁ። የወንካ መልእክት እግዚአብሔር በዚህ ምሽት ያንተን መልእክት ያጸናል። አሜን። ይወጋ ያልከው ይወጋል፣ ይወጋል። ይሰበር ያልከው ይሰበራል፣ ይሰበራል። ተከፈተ ያልከው ተከፈተ፣ ተከፈተ። እሄዳለሁ ወዳልክበት ትሄዳለህ፣ እሄዳለሁ። እሻገራለሁ ባልክበት ትሻገራለህ፣ እሻገራለሁ። እይዛለሁ ያልከው ትይዛለህ፣ እይዛለሁ። በአብ በወልድ በመንፈስ ቅዱስ ስም መሐላችሁ ጸና። አሜን። ይጨበጨባል። ለጌታ ክብር። መሐላን አጸናለሁ። ዘርህም እንደ ሰማይ ከዋክብት አበዛለሁ። እነዚህን ምድሮች ሁሉ ለዘር ይሰጣል። የምድር አሕዛብ ሁሉ በዘር ይባረካሉ። አብርሃምም ቃሌን ሰምቷልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቋልና ፍርዴን፣ ሥርዓቴን፣ ሕጌን ጠብቋልና። ይስሐቅም በገሬራ ተቀመጠ። የዚያች ስፍራ ሰዎች ስለ ሚስቱ ጠየቁት፣ እርሱም እህቴ ናት አለ። የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉኝ ብሎ ሚስቴ ናት ማለትን ፈርቷልና እርሷም ውብ ነበረችና። ቁጥር 8 ላይ በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቤሜሌክ በመስኮት ሆነው ይስሐቅ ሚስቱን ርብቃን ሲዳራት አየ። ቁጥር 9 ላይ አቤሜሌክም ይስሐቅን ጠራ፣ እንዲህም አለው፣ እነሆ ሚስቴ ናት፣ እንዴትስ እርሷን እህቴ ናት አለ። ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቤሜሌክም አለ፣ ይህ ያደረክብን ምንድር ነው? ከአሕዛብ አንዱ ከምስትህ ጋር ሊተኛ ጥቂት በቀረው ነበረ፣ ኃጢአትንም ልታመጣብን ነበር። አቤሜሌክም ሕዝቡን ሁሉ ይህን ሰው ሚስቱን የሚነካ ሞትን ይሞት ብሎ አዘዘ። ዘንድሮ መልእክት አለኝ። በፈራኸው ጉዳይ እግዚአብሔር ጣልቃ ይገባል። አሜን። ይኸው በዚህ ጉዳይ ላይ እሞታለሁ፣ በዚህ ጉዳይ ላይ እጎዳለሁ ብለሽ በፈራሽው ጉዳይ ላይ እግዚአብሔር ኃላፊነቱን ይቀበላል። ዣልፋር ዳጋት ያጎሶቶባ ዛሬ እናገራለሁ፣ እግዚአብሔር ኃላፊነቱን ይቀበላል። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። አንብቤ ከዛ በኋላ ርዕስ ነግሬ 3 ነገር ተናግሬ ቻው ነው። ኢየሱስ ጌታ ነው። እንዲህ ይላል፣ እንዲህ ይላል፣ እንዲህ ይላል። ቁጥር 11 ነው። እንዲህ ይላል ቁጥር 12 ይስሐቅም በዚያች ምድር ዘርን ዘር በዚያች ዓመትም 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰው ሆነ፣ እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበር። የበግና የላም የከብትም ሎሌዎች እጅግ በዙለት። ፍልስጥኤማውያን ቀኑበት። ለአንድ ሰው መልእክት አለች፣ የሚያስቀና በረከት ትባረክ። አንድ ሰው በዚህ ምሽት እግዚአብሔር እየተናገረኝ ነው የሚል ሰው ካለ ሰፈር፣ አካባቢ፣ ጎረቤት፣ ጓደኛ ከዚህ በፊት አይቶ ዝም ብሎ የሚናደድ ከአሁን ሰዓት ጀምሮ ይኸው የሚያይ ሰው ሁሉ
እስኪ ቀና ድረስ በረከት ይበዛል። ጤና ይበዛል። በኢየሱስ ስም ስልጣን የሚያስቀና በረከት አሜን። ተቀበልኩ። የሚያስቀና በረከት ወሰድኩ። የሚያስቀና በረከት ወሰድኩ። ብዙዎችን የሚያናድድ በረከት ወሰድኩ። እጅ ላይ ገባ። አሜን። ሄሎ እጅ ላይ ገባ። ወሰድኩ። እጅሽ ላይ ገባ። ወሰድኩ። እጅ ላይ ገባ። አሜን። ወረኛውን፣ አዳልሞቴን፣ ሟርተኛውን፣ ደጋሚውን፣ ጠንቋዩን ዘንድሮ የሚያስለቅስ የእግዚአብሔር በረከት ባንተ ላይ ገባ። አሜን። አንድ ሰው እንደዚህ ይላል፣ ተባርኬያለሁ ይላል። ተባርኬያለሁ። ተባርኬያለሁ ይላል። ተባርኬያለሁ። እንደገና ተባርኬያለሁ ይላል። ተባርኬያለሁ። ኢየሱስ ያድናል። አሜን። ቁጭ በሉ። የመልእክት ርዕስ ቁጭ በሉ። የመልእክት ርዕስ እግዚአብሔር ከአንተ ጋር መኖሩ ይታወቃል። አሜን። ጨብጦ ጓደኛህን ጨብጦ ዘንድሮ በለው እግዚአብሔር በለው ከአንተ ጋር መኖሩ ይታወቃል። እሱ ይታወቃል። ይኸው አልታወቅኩም አትበል፣ ተረስቻለሁ አትበል፣ ወድቄያለሁ አትበል፣ ከሰርኩኝ አትበል። የሰራዊት ጌታ እግዚአብሔር ከአንተ ጋር መኖሩ ይታወቃል። ማን ረዳው ካሉ እግዚአብሔር ነው። ማን አገዘው ካሉ እግዚአብሔር ነው። ማን መራው ካሉ እግዚአብሔር ነው። ከዛሬ ጀምሮ የአንድ የሁለት ሰው እንባ ታብሶ የአንድ የሁለት ሰው እንባ ታብሶ ለእኔ ነው የምን ሰው ቆሞ አሜን ይላል። ቆሞ አሜን ይላል። እጁን ዘርግቶ ተቀበልኩ ይላል። በአብርሃም በረከት ባረኳችሁ። በይስሐቅ በረከት ባረኳችሁ። ጭንገፋ ከቤታችሁ ተመታ። ተቀበል። አንድ ሰው በሚያስቀና በረከት ተባረክ። በረከትን አይቶ አውሬው ያለቅሳል። መባረክን አይቶ ሰዎች ዝም ብሎ ይናደዳሉ። ከዚህ ሰው የት ሄጄ ልረፍ ይላሉ። አሜን ጃካታካያ እያስቀና እየተባረክ ትቀጥላለህ። አሜን። እቀጥላለሁ በለኝ እባክህ። እቀጥላለሁ። እግዚአብሔር ከአንተ ጋር መኖሩ ይታወቃል። ኢየሱስ ማታካባስ ሶስት ነገር ያወጣል። እግዚአብሔር ከአንተ ጋር ይሆናል። እስቲ ከእኔ ጋር ነው በሉ። ይኸው ማንም ማስታወቂያ ሳይለጠፍ ማንም በመኪና ሳያውጅ ዘንድሮ አምላክ እግዚአብሔር ከአንተ ጋር መኖሩ ይታወቃል። ዋሰነ ኦሳይ ተናረደ ሲያል ጾፍና እግዚአብሔር ከእኔ ጋር ነው በለኝ። ዘንድሮ መልእክት አለኝ። ያንተን ጉዳይ ይዞ አለቅ ያለ ይዞ ጨምቆ ወደኋላ ስቦ ያንተን ጉዳይ ወደኋላ ያስቀረ ከጌታ መገኘትና መገለጥ የተነሳ ወንካ ብሎ ይሰጣል። ውሰድ በኢየሱስ። ያንተ ጉዳይ ከጠላት ሰፈር መጥቷል። አሜን። ያንተ ጉዳይ ከተወለለበት መጥቷል። ያንተ ጉዳይ ከሄደበት ተመልሷል። የመለሰው የሰራዊት ጌታ እግዚአብሔር። አሜን። አንድ ሰው በሚያስቀና በረከት ውስጥ ገባ። ወሰድኩት። አቹ ተባሳ። አሜን። አሜን። ማዳካባስ። አሜን። ይኸው ለአንዳንድ ሰዎች ማቹ ለባሳ ለአንዳንድ ሰዎች አንዳንድ ሰዎች ገደብን አልፎ ይሄዳል። አሜን። አሜን። ሰው ያስቀመጠውን ገደብ ጎረቤት፣ አካባቢ፣ ሰፈር፣ መንደር፣ ቢሮ፣ አለቃ ኃያል የተባለ አዋቂ ነኝ እኔ ጎበዝ ነኝ ያለኔ ያሉት እነሱ ያስቀመጡትን ኬላ አምላክ እግዚአብሔር ኬላውን አንስቶ ያስገዳል። አንድ ሰው ጮሆ እሄዳለሁ፣ እወርሳለሁ። በሚያስቀና በረከት ተባርካ። አሜን። በሚያስቀና በረከት ውስጥ ገብቻለሁ። ማቺካማ እግዚአብሔር ከአንተ ጋር መሆኑ ይታወቃል። አሜን። እግዚአብሔር ከአንተ ጋር መሆኑ ይታወቃል። ሲታወቅ ምን ይሆናል? አንደኛ ሶስት ነገር ተናግሬያለሁ። እግዚአብሔር ከአንተ ጋር መሆኑ ሲታወቅ ምን ይሆናል? ሶስት ነገር ይዛችሁ። የመጀመሪያው በሰጋኸው ጉዳይ፣ በፈራኸው ጉዳይ እግዚአብሔር ኃላፊነት ይወስዳል። ፈራሁ፣ ልሞት ነው፣ በዚህ ምክንያት ሊያጠፉኝ ነው፣ በዚህ ጉዳይ ህይወቴን ላጣ ነው፣
ይሄን ጉዳይ ካወራሁ ይገሉኛል፣ ይሄን ጉዳይ ለነሱ ማብራሪያ ከሰጠው ያጠፉኛል፣ ከዚህ በኋላ የኔ ጉዳይ አይቀጥልም ብላችሁ የዋሻችሁ ሰዎች፣ ውሸት ያወራችሁ ሰዎች፣ ልባችሁ እያወቀ ለማለፍ ብላችሁ፣ ለመዋል ብላችሁ፣ ለመሄድ ብላችሁ ውሸት ያወራችሁ ዛሬ እግዚአብሔር ብሎኛል። እነሆ በሰጋችሁት ጉዳይ፣ በፈራችሁት ጉዳይ ከዚህም ሰዓትና ደቂቃ ጀምሮ ሙሉ ኃላፊነት ተቀብያለሁ። አሜን። እንካ አንተን ያስፈራራው፣ አንተን ያስደነገጠ ጉዳይ ከዚህም ሰዓትና ደቂቃ ጀምሮ አይቀጥልም። አይቀጥልም። ጩህና አይቀጥልም በለኝ። አይቀጥልም። ከኔ ጋር አይቀጥልም በለኝ። ከኔ ጋር አይቀጥልም። ልታምኝ ተንብይ። ድህነት ከአንተ ጋር አይቀጥልም። አሜን። ልታምኝ ወይ ተንብይ። እርግማኔ በአንተ ላይ አይሰራም። አይሰራም። ልታምኝ ወይ ልበለው። ሰዎች በአንተ ላይ ያወሩት ወሬ አይሰማም። አይሰማም። ልታምኝ ወይ ተንብይ። ከዘር ማንዘር ከሰባት ቤት በአንተ ላይ የወረደ እርግማኔ አይሰራም። አይሰራም። አንድ ሰው በአንድ ሰው ላይ የተለቀቀ እርግማኔ ወደ በረከት ዞረ። አሜን። ዞረ። አሜን። ጮሁና ተባርካለሁ። ተባርኬያለሁ። ምኖኛል? ተባርኬያለሁ። ምኖኛል? ተባርኬያለሁ። ምኖኛል? ተባርኬያለሁ። እየረገሙ ይዘሩ፣ ጌታ ግን ወደ በረከት ቀይሮታል። እግዚአብሔር ካንተ ጋር መሆኑ የሚታወቀው የመጀመሪያው በሰካው ጉዳይ፣ በፈራኸው ጉዳይ ኃላፊነት ይወስድ። አሜን። ይስሐቅ ወደ ገሬራ ነው የሄደው። ይስሐቅ በሰው ሀገር ነው ያለው። ይስሐቅ በሰው መንደር ነው ያለው። ይስሐቅ የገዛ ቀየውን ለቋል፣ የገዛ ሀገሩን ለቋል። ይስሐቅ በሰው ምድር ነው ያለው፣ በገሬራ ምድር ነው ያለው። ስልጣን የለውም፣ አቅም የለውም፣ ጉልበት የለውም፣ እንደፈለገ ማውራት አይችልም። ወዮ አገሩ የገሬራ ሰው ነው። አገሩ ከባድ ነው። የሚበልጥ ሰው ካዩ ይወጋል። በልጦ የተገኘ ሰው ካለ ያባራሉ። በልጦ የተገኘ ሰው ካለ ነፍሱን ሹት ያደርጋል። ዛሬ መልእክት አለኝ። እግዚአብሔር ብሎኛል። በፈራችሁት ጎን ጌታ ይቆማል። ይቆማል። ባለቀሳችሁበት ጉዳይ ጎን እግዚአብሔር ይቆማል። ይቆማል። ጩህና ይቆምልኛል። ይቆምልኛል። አሜን። ምን ይሆንላል? ይቆምልኛል። 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 እግዚአብሔር ምን ይሆንላል? ይቆምልኛል። ይቆምልኛል። አንድ ሰው አልፈራም። 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 ሜርዳ አላሴና አንቱባ ዘንድሮ ጠቅልሎ አንድ ጊዜ ይመታል ጌታ። አንተ የግራውን ወደ ቀኝ፣ የቀኙን ወደ ግራ፣ የፊቱን ወደ ኋላ፣ የኋላውን ወደ ፊት እግዚአብሔር ዘንድሮ መሀል ላይ ጠላትን ጠባቂ ይጫወታል። አሜን። ይጫወታል። ራችሁ ደረስ በናዝሬቱ ጌታ በኢየሱስ አንተንና አንቺን ያስፈራራ ጉዳይ አይቀጥልም። አይቀጥልም። ጩህና አይቀጥልም በል። አይቀጥልም። እንደገና አይቀጥልም። አይቀጥልም። አቤሜሌክ ንጉሥ ስለሆነ፣ አቤሜሌክ ኃይለኛ ስለሆነ ይገለኛል ብሎ ሚስቱ ቆንጂዬ ነው። የይስሐቅ ሚስት በጣም ውብ ናት። በጣም ቆንጂዬ ስለነበረች እቀማለሁ ወይም ስለዚች ሚስት ብለው ወቅተው ያጠፉኛል ብለው አልነገሩም። ከዛ በኋላ ንጉሥ አቤሜሌክ ጠዋት መጣና ይስሐቅ ምንድን ነው የምታደርገው? ሚስትን እኮ ሌላ ሰው ሊቀማት ጥቂት በቀረው ነበር። ሚስትን አታትልም እንደ ስል አይ እኔ ሞትን ፈርቼ ነው እንዴ? አዎ ችግር የለውም እኔ ኃላፊነት እቀበላለሁ። ሀላይቲ ሲውራ ጦሰ ቀና ለአንድ ሰው ዘንድሮ እግዚአብሔር ብቻውን ይቆማል። ይቆማል። እስቲ ብቻውን ይቆምልኛል በል። ብቻውን ይቆምልኛል። ከዛ በኋላ ተመልከቱ። ከዛ በኋላ ወዲያው አንድ አዋጅ አስወጣ በአገሩ ላይ አቤሜሌክ። አዋጅ አዋጅ አዋጅ! ሃሌሉያ! ይስሐቅ በምድሪቱ ላይ እንግዳ ነው። ይስሐቅ በምድሪቱ ላይ በከተማይቱ ላይ እንግዳ ነው። ይስሐቅን የነካ የይስሐቅን ሚስት አይደለም መንካት ዞር ብሎ ያየ ሞትን ይሞታል። ለአሜን ጋር አንተ የፈራው ሞት ወደ ጠላት ሄዶ አሜን ሄዷል። ፕሮፌት መልእክት ነው ያወራው። መልእክት ነው። አሜን። ያው
ላይ የወረወረው ሞት ወደ እሱ ተመለሰ። ልተምይ ወይ ተምይ ጠላት ወደ ቤት፣ ወደ ስራ፣ ወደ ቢዝነስ፣ ወደ ልጆች የላከው ሞት ወደ ኋላ ተቀለበሰ። ተቀለበሰ፣ ወደ ኋላ ተቀለበሰ። አሜን። በመንፈስ እንደዚህ እያለ አሜን። አንድ የተቀባበለ መሳሪያ መጠበቂያ ገብቶለት ተቀባብሎ አውቶማቲክ ሊረጭ ያዘጋጀው መሳሪያ የተቀባበለ መሳሪያ ሊተኩስ ሲያዘጋጅ እምቢ ሲል መልእክት ነው። እንካ ጠላት ያዘጋጀው ወጥመድ ከሸፈ። ጠላት ባንተ ላይ አነጣጥሮ ተኩሳለሁ ብሎ ያዘጋጀው ቀለሃ ዜሮ ሆነ። በኔ ላይ አይሰራም በለኝስ፣ በኔ ላይ አይሰራም። እግዚአብሔር ብሎኛል። ከውጊያ ከጨለማ ከሞት በላይ አራምዶኛል። በኢየሱስ እራመዳለሁ። በቆረጥከው ጉዳይ እግዚአብሔር ኃላፊነቱን ወስዶ እንዳትነቀው እጅ ወደ ላይ በአንተ ጉዳይ ላይ ትእዛዝ ወጥቶ ለስንቱ ሰው ማለት ነው። ለስንቱ ሰው እግዚአብሔር መልአክን በፊታችሁ ሰዳለሁ። እናንተን ያስፈራራ አውሬ ወራሱ ይሞታል። ሐኪም መልእክቱን ለእኔም ይሁን የሚል በጌታ በኢየሱስ ስም ይህንን መልእክት ወስዳችሁ ትሄዳላችሁ። እግዚአብሔር ጠላታችሁን ጥሎላችሁ። ስለዚህ እግዚአብሔር ካንተ ጋር መሆኑ የሚታወቀው ነው። ሞትን ፈርተ ችግርን ፈርተ በተወሸክበት በተሸሸክበት መጥቶ አይዞህ እኔ ኃላፊነትን ወስጃለሁ። እባካችሁ ኃላፊነቴን ተቀብሏል ብላችሁ ጩኹ። ኃላፊነቴን ተቀብሏል ጩኹና የኔን ጉዳይ ተቀብሎታል በሉ። የኔን ጉዳይ ተቀብሎታል። እንደገና የኔን ጉዳይ ተቀብሎታል በሉ። የኔን ጉዳይ ተቀብሎታል። አልዋረድም፣ አልከስርም፣ አላለቅስም። እግዚአብሔር ከአንተ ጋር መኖሩ የሚታወቀው ሞት አለ እየተባለ አንተ ግን ትቀጥላለህ። አሜን። ጨለማ ነው፣ ለአንተ ግን ብርሃን ነው። ለአንዳንድ ሰዎች ጨልሞ ለአንተ ግን ቀን ነው። ልተምህ ወይ አንዳንድ ሰዎች ፈርተው ይመለሳሉ፣ አንተ ግን ትቀጥላለህ። ከሚቀጥሉ ሰዎች ነኝ የሚል ሰው ብቻ አሜን። ሊያስደነግጣችሁ ያሰበ ራሱ ደነገጠ። ሁለት እግዚአብሔር ከአንተ ጋር መሆኑ የሚታወቀው መቼ ነው ካልከኝ፣ የመጀመሪያው በፍርሃት በችግር በስጋት ውስጥ ኃላፊነት ውስጥ፣ ሁለተኛ በምቀኛ ፊት በምቀኞች መቶት አይሆንም በሉ። መልእክት አለኝ። ጠላት ያለው አይሆንም። እግዚአብሔር ከአንተ ጋር መኖሩ የሚታወቀው የምትኖረው ሰው ሀገር ነው። የምትኖረው እየፈራህ ነው። የምትኖረው እየሰጋህ ነው። እንዴት ነጋዩ እንዴት ነው ጉዳዩ እያልክ ነው። ግን በዛች ዓመት ዘርን ዘራ፣ በዚያች ዓመት መቶ እጥፍ። አሜን። ልተንብይ ከዚህ ወር ይሄ መጋቢት ወር ሳይጠናቀቅ በኢየሱስ ስም የዘራችሁት መቶ እጥፍ ይሁን። አሜን። በቢሮ ጉዳይ፣ በንግድ ጉዳይ፣ በገበያ ጉዳይ፣ በፍርድ ቤት ጉዳይ፣ በየትኛውም ጉዳይ ያላችሁ ሰዎች በኢየሱስ ስም ነገራችሁ መቶ እጥፍ ይደግ። መቶ እጥፍ አደገ። ዋኖ ታዮ ሆኖ ቢያሰ አሜን አሜን። ይስሐቅም በዛች ምድር ዘርን ዘራ። እግዚአብሔር በዛች ምድር መቶ እጥፍን ሰጠው። ይኸው እግዚአብሔር ከአንተ ጋር መኖሩ የሚታወቀው መቼ ነው ካልከኝ፣ እከስራለሁ ብለህ ስትሰራ ይሞታል አሁን ቻይ ሲደመጠው ወየተናን ሱሳስ ይገጥስ ከረታ ያዲባ እና ወሎ ተራያ ወሎ ታላስ አሜን አሜን
የእግዚአብሔርን ቃል ስማ ንገረው። አይኑን እያየ ቃሉን ስማ በለው። ያዋጣል በለው። ቃሉ ለአንተ ሐኪም ነው በለው። ቃሉ ከመገለጥ በላይ ነው በለው። ከመገለጥ በላይ ነው። እንደዚህ አውጃለሁ። አንድ ሰው ይቆማል እየተባለ ይሄዳል። ይሸጋል። አሜን አሜን። መቶት አሜን። አላይቲ መቀኞች ያለቅሳሉ ያለቅሳሉ። ጩኽና ለኔ ይሆናል በለኝ። ለኔ ይሆናል። መልእክት አለኝ። በፈራኸው ሰፈር በፈራኸው መንደር ላይ እግዚአብሔር ብሎኛል። በዝብዘህ ትወጣለህ። አሜን። እወጣለሁ። በዝብዤ እወጣለሁ። ማቹ ኩባስ ባዶ እጅሽን አትወጪም። አልወጣም። ሰርተህ ለፍተህ ባዶ እጅህን አትሄድም። ባዶ እጅን አይደለም። ዩኒቨርሲቲ ለትምህርት መጥተህ ባዶ አትመለስም። ባዶ አልመለስም። ወይኔ አንድ ሰው ለኔ ይሁን የምን ብቻ አሜን አሜን። ይስሐቅም በዚያች ዓመት ዘርን ዘራ፣ 100 እጥፍ አፈራ። ቀናተኞች ተነሱ፣ ወረኞች ተነሱ። ዘንድሮ በመባረክ ምክንያት ወረኛ ይንጫጫል ይንጫጫል። አጠገብ ያለው ሰው ጨብጥና ጉድ ፈላ በለው። ጉድ ፈላ ዘንድሮ አንተ እኔ ከበረከት ጋር ልትገናኝ ከበረከቴ ጋር ልገናኝ ስትገናኝ የሚንጫጫ አለ ዋሲያ ባይዳ አማች ዋሲት የተቃጠለና ባይቴን ነው አንጆ ያተና አሜን አባኪ አሜን ያና አሜን አንጆ ግድሪ ቃጠለና አሜን ያና አሜን። በረከታችሁ በረከት ሆኖ ይቀጥላል። አሜን። ጤናችሁ ጤና ሆኖ ይቀጥላል። አሜን። ይኸው እግዚአብሔር ብሎኛል። አንድ ሰው በሚያስቀና በረከት ይባረካል። አንድ ሰው በሚያስቀና በረከት ውስጥ ይባረካል። አሜን። ተባርኬያለሁ። ሰይጣን ውበት ዲያብሎስ ወዲቻለሁ። አሜን። ሰይጣን ሁሉ ጊዜ ምንድን ነው ይላል? ሰይጣን ራሱ ልክስክስ ድሃ ዟሪ ወረኛ ነው። ተወራላችሁ አንዳንዱ ፈራ ያንደ ሸካም ላይ የተራጨና ይሰጥ ይሆን ደግሞ የሰይጣንን አናት ስለሞጋ ሆፋልፋ ባንተ ላይ ከዚህ በኋላ የሚነሳ ካለ ይወጋ። አሜን። ልታምይ ወይ ተንበይ እግዚአብሔር በበረከት ላይ የሚነሳውን ይመታል። እግዚአብሔር በትዳር ላይ የሚነሳውን ይመታል። እግዚአብሔር በአንተ ራእይ ላይ የሚነሳ እንጂ ካለ ይሰብራል። እግዚአብሔር በአንተ ቅባት ላይ በቀናት የሚነሳ ካለ እግዚአብሔር ይገላል። አሜን። ስለዚህ እግዚአብሔር ከአንተ ጋር መኖሩ የሚታወቀው 100 እጥፍ ሶስተኛው እግዚአብሔር ከአንተ ጋር መኖሩ የሚታወቀው ሶስተኛው ለሌላው እምቢ ያለ ዳክተርሽ እስከ ዛሬ እምቢ ብሎ ሲያታግራችሁ የቆየ ከአሁን ሰዓት ጀምሮ እሺ በጌታ በኢየሱስ መልእክት አለኝ። እምቢ ብሎ ከአቅማችሁ በላይ ሆኖ ሲያስፈራራ የቀረበ ጉዳይ በዚህ ሰዓትና ደቂቃ ጀምሮ እሺ ይበላችሁ። እሺ ይበላችሁ። ሰማይ ይታዘዝላችሁ። ምድር ይታዘዝላችሁ። ዳኛ ይታዘዝላችሁ። አለቃ ይታዘዝላችሁ። ባለስልጣን ይታዘዝላችሁ። አረ በኢየሱስም በእናንተ ላይ ተፈጸመ። ተቀበልኩ። በምድሪቱ ላይ ውሃ የለም። ከብቶቻቸው ተጠምተዋል። ምኖቻቸው? ከብቶቻቸው። ስለዚህ ይስሐቅ ቆፈረ። ከይስሐቅ ውሃው የሌላው እንዲህ ያለ ለአንተ ይሆናል። አሜን። ለኔ ይወጣል። ልጠብቅ የሚያታግል ኑሮ በቃ። አሜን። የችግር ምዕራፍ ተዘጋ። ተዘጋ። የረሃብና የባዶነት ሕይወት ተዘጋ።
ዘሎ ከዚህ በላይ አሜን አሜን። በኢየሱስ ስም አድራሻችሁ ተቀየረ። አሜን። ምዕራፋችሁ ተቀየረ። አሜን። ይኸው ሐዘናችሁ ወደ ደስታ ተቀየረ። አሜን። ጥማታችሁ ወደ እርካታ ተቀየረ። አሜን። ከዚህ በኋላ ባዶ እጃችሁን አትመለሱ። አልመለስም። ሆነ፣ ተፈጸመ። አሜን። ቁጭ በል ቁጭ በል። አንድ ቃል ተናግረናል። አንድ ቃል ተናግረናል። እዚህ ጋር ቆንፈሩ ወጣ። ምቀኞች የኛ ነው ብሎ የማን ነው? አንድ አፈር በአካፋ ቆፍሮ ያላወጡ አንድ ወልቃይ ሞከቱ ነው። ወለታ ኃይል ይስጣችሁ፣ ጉልበት ይስጣችሁ። መጥቶ እነ ይስሐቅ ልክ ሲቆፍሩ መጥተው ያላገዝን ዋው እንደወጣ መጡና ከፍ ዋው የማን ነው? የኛ ነው። ከዛ በኋላ ይስሐቅ አልተከራከረም። ጥሎ ብሎ ነው እልፋ መልእክት አለኝ። ፈርተህ አቅም አጥተህ ዞር ስትል ያንተ ጉዳይ በምድር አንተን ይከተላል። ያው መልእክት አለኝ። በገዢዎች ፈርተህ በኃይለኞች ፈርተህ ዞር ስትል ያንተ ጉዳይ ከመሬት አንተን ይከተላል። አሜን። ይከተላል። በመሬት አንተን ይከተላል። በመሬት አንቺን ይከተላል። በመሬት አንተን ይከተላል። ከዛ በኋላ ሄደና ሌላ ቆፈር ያደረገ አምልከው በቃ